ከፓትርያርክ እስከ አጻዊ ሕይወት ትንሽ ትልቅ ወንድ ሴት ሳይባል ወደ ቤተ ክርስቲያን ለመግባት የሚፈቀድለት 5ቱ አዕማደ ምስጢርን የተማረና ጥምቀትን የተቀበለ ነው። ሁላችሁም 81 መጻሕፍትን በ5ቱ አዕማደ ምስጢር አውቃቸዋል። 5ቱ አዕማደ ምስጢር ምንና ምን ናቸው? ባጭር የመጀመሪያው ምስጢረ ሥላሴ አሁን የተናገርኩት ምስጢረ ሥላሴ። ምስጢረ ሥላሴ ማለት በአካል ናቸው፣ በህብረ መልክ መመሳሰላቸው፣ በኩነት ህልውናቸው፣ በመለኮት ተዋህዷቸው የሚነገርላቸው ሥላሴ በአብ ልብነት ነባብያን፣ በወልድ ቃልነት ነባብያን፣ በመንፈስ ቅዱስ እስትንፋስነት ሕያዋን መሆናቸውን አውቀን አንድ የባሕርይ አምላክ ብሎ ማመን ነው ምስጢረ ሥላሴ ማለት። አንዱ ይሄ ነው። ምስጢረ ሥጋዌ ሁለተኛው ነው። ከሦስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ በምልአት በጌትነት ከአብ ከመንፈስ ቅዱስ ሳይለይ ልዑል ባሕርዩን ዝቅ አድርጎ በድንግልና ከነበረች ካለች ከምትኖር ከቅድስተ ቅዱሳን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላክ ሰው ሆነ ማለት ነው። ምስጢረ ሥጋዌ ይባላል። ይህንንም ወንጌላዊ ዮሐንስ በጻፈው ወንጌል በመጀመሪያው ምዕራፍ በቁጥር 14 ላይ ቃል ሥጋ ሆነ ብሎ አረጋግጦታል። አካላዊ ቃል ከአካለ ትስብእት ተዋህዶ አንድ አካል አንድ ባሕርይ ሆኖ ሃይማኖታችን ተዋህዶ ተብሏል። በዚህ ነው የምንመራው። ሃይማኖታችን ተዋህዶ ነው። ተዋህዶም ማለት አካለ ቃልና አካለ ትስብእት ሳይለያዩ በተዋህዶ ጸንተው አንድ አካል አንድ ባሕርይ ብሎ ማመን ነው። ይሄ ምስጢረ ሥጋዌ ይባላል። ሦስተኛው ክብር ይግባውና መድኃኒታችን በኒቆዲሞስ አማካይነት ዳግመኛ ከውሃና ከመንፈስ ያልተወለደ ወደ መንግሥተ ሰማያት ሊገባ አይችልም ብሎ ያስተማረው ትምህርት ነው። አራተኛ ምስጢረ ቁርባን። ምስጢረ ቁርባንም ማለት ዓርብ ሊሰቀል ሐሙስ ማታ ኅብስቱን አንስቶ ባርኮ ለውጦ ትኩስ ሥጋውን አድርጎ ወይኑንም ባርኮ ለውጦ ትኩስ ደሙን አድርጎ እነሆ ነገ በመልዕልተ መስቀል የሚፈተት ሥጋዬ በመልዕልተ መስቀል የሚፈስ ደሜ ለዘላለሙ ሕያዋን ሁናችሁ የምትኖሩበት ሥጋና ደሜ ይሄ ነውና እንካችሁ ተቀበሉ፣ ብሉ፣ ጠጡ ብሎ ሰጥቶናል። ይህ ምስጢረ ቁርባን ነው የሚባለው። አምስተኛ ምስጢረ ትንሣኤ ሙታን 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ኃያል ሕያው ሆኖ በገዛ ስልጣኑ ተነስቶ በተግባር አሳይቶናል። ምስጢረ ትንሣኤ ሙታን እንዳለ በዚህ አውቀናል። ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ ይላል ጌታ። ትንሣኤ እንዳለን አሳይቶናል በተግባር ተብሎ ተጽፎ ተነቦ ተተርጉሟል። በቃልም ዮሐንስ ምዕራፍ 5 ቁጥር 28 ላይ ስንመለከት እነሆ ሰዓት ትመጣለች፣ ድምፄን የሚሰሙባት ሰዓት ትመጣለች፣ በዚያን ጊዜ በመቃብር ያሉ ሁሉ ይነሳሉ፣ በጎ የሰሩ እንደ ፀሐይ መቀው እንደ ጨረቃ ደምቀው ይነሳሉ፣ ክፉ የሰሩ እንደ ቁራ ጠቁረው ጨለማ ለብሰው
ዲያብሎስን መስለው ይነሳሉ ብሎ ያስተማረው ትምህርት ነው።